ኢጎ አይነቶች በእለት ተዕለት ህይወታችን ምን ይመስላሉ የሚለውን እናያለን። ለመሆኑ ኢጎ ማለት ምን ማለት ነው? ኢጎ ማለት የራስ ጠቃሚነት ወይም እኔነት ማለት ነው። የመጀመሪያው ኢጎ አይነት የምንለው አንሄልዚ ወይም ደግሞ ጤናማ ያልሆነ የኢጎ አይነት ነው። ይህ ኢጎ እንዴት ይገለጻል? ጤናማ ያልሆነ ኢጎ አይነት የሚገለጸው በብዛት ራሳቸውን የሚገልጹት እኔ ብቻ አሸናፊ ልሁን፣ የእኔ ሀሳብ ይሰማ፣ የእኔ ነገር ሁሌም ትክክል ነው ብለው የሚያስቡ ጤናማ ያልሆነ ኢጎ ያላቸው በዚህ መልኩ ይገለጻሉ። ሌላው ጤናማ ያልሆነ ኢጎ ነገሮችን ፐርሰናላይዝድ አድርገው የሚወስዱ ሀሳብ፣ ትችት ወይም አስተያየት ሲሰጣቸው እነሱ እያጠቋቸው እንደሆነ ብለው የሚያስቡ እነሱን እየጎዷቸው እንደሆነ ብለው የሚያስቡ ከሆነ ሌላው አንሄልዚ ኢጎይስቲክ የሚገለጹበት ዋናው መገለጫው ደግሞ ነገሮችን ውጤታቸውን ያደረጓቸውን ነገሮች ሁሉ ለታይታ የሚያደርጉ ለሰዎች እይታ የሚያደርጉ ሾው አፕ የሚያደርጉ ከሆነ እንዲሁም ነገሮችን በማወዳደር የሚገልጹ ከሆነ ከሌሎች ጋር ከከሌ ጋር የኔ ይበልጣል ከከሌ አንፃር የኔ ጥሩ ነው ብለው በኮምፓሪዥን እንትን የሚሉ የሌሎችን አስተያየት የሌሎችን ማረጋገጫ የሚፈልጉ ብዙ ጊዜ እንደዚህ አይነት የሚያጠቃቸው ከሆነ ጤናማ ያልሆነ ኢጎይስቲክ ይባላል። ሁለተኛ ኢጎይስቲክ በዚህ ተቃራኒ ማለት ነው፣ ደካማ ኢጎይስቲክ ያላቸው ማለት ነው። ደካማ ኢጎይስቲክ ያላቸው በብዛት ብዙ ጊዜ ይቅርታ የሚያበዙ እያንዳንዱ ነገር ይቅርታ፣ እኔ ጥፋተኛ ነኝ፣ እኔ በደለኛ ነኝ፣ እኔ እንደዚህ ነኝ ብለው ሁሉንም ነገር በራሳቸው ላይ የሚደፈድፉ ከሆነ ኢቨን ጥፋቱ የነሱ መሆኑ እንኳን ሳይረጋገጥ ቀድሞ ይቅርታ የሚያስቀድሙ ማለት ነው። ጥፋቱ የነሱ ይሁን የነሱ አለመሆኑ ሳይረጋገጥ ነገሩ ሳይጣራ ወደ ራሳቸው እንትን የሚሉ ከሆነ ብዙ አጋጣሚዎችን እንዲያመልጣቸው ያደርጋሉ። ስራ ሊሆን ይችላል፣ የተለያዩ እድሎች ሊሆን ይችላሉ። እኔ ብቁ አይደለሁም፣ እኔ እኮ ደካማ ነኝ፣ እኔ ለዚህ አልገባም በማለት ብዙ አጋጣሚዎች እንዲያመልጣቸው የሚያደርጉ እንደዚሁ ደካማ ኢጎ ያላቸው ማለት ነው። ሶስተኛ ኢጎ አይነት ደግሞ ጤናማ የሆነ ኢጎ ማለት ነው። ጤናማ የሆነ ኢጎ ያላቸው ሰዎች ምን አይነት ሰዎች ናቸው? የመጀመሪያው ጤናማ የሆነ ኢጎ ያላቸው መገለጫቸው ኃላፊነት ይወስዳሉ። ውድቀቶችን እንደ ትምህርት ይወስዳሉ። ውድቀት አይፈሩም። ውድቀት ለትምህርት ነው ብለው ያስባሉ። ነገሮች ፐርሰናላይዝድ ያደረጉም ለትምህርት ብለው እንዳስተያየት ቆጥሯቸዋል። በራሳቸው በጣም ይተማመናሉ። በስብሰባ ውስጥ በተለያዩ ነገሮች ውስጥ ራሳቸውን ይገልጻሉ። ምክንያቱም የእነሱን ዋጋቸውን ዋጋ በራሳቸው ያውቃሉ፣ የራሳቸው ይተምናሉ ማለት ነው። ሌላው በተጨማሪ የራሳቸውን ባውንደሪ ያስቀምጣሉ ወይም ክራይቴሪያ አላቸው፣ ቫልዩ አላቸው። ይህ ማለትም የራሳቸውን ክራይቴሪያ አላቸው። የስ ለማለት የራሳቸው የሆነ መስፈርት አላቸው። ስለዚህ ኖም የስም ለማለት የራሳቸው ባውንደሪ ስላላቸው አነሳሰሪ የሆነ ሪሶርስ፣ አነሳሰሪ የሆነ ጉልበት፣ ጊዜ